ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? መኪያ ቲዩብ መኪያ እንተ ርዕሴ ምን ነበር መሰላችሁ? የኔ ማለት ነው መኪያ ቲዩብ ነው። ከዛ ያልፈ ሀባይቤ እንዴት ናችሁ? ሰላም ናችሁ? ሰላም ቆያችሁ? አለሁ አልሐምዱሊላህ። ዛሬ ሲኒየት ፖጣጥስ ይዤላችሁ መጥቻለሁ። ኢንሻአላህ ነፍሰ በሸመል ያምራል። ማሻአላህ ተወዱታላችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ኢንሻአላህ ወደ አሰራሩ እንግባ። በተለይ በረመዳን ላይ የሚሰራ ነበር። ያው ከረመዳን ውጭ ይሰራል እራት አንዳንዴ እና እኛ ቤት ደግሞ ሁሌ ነው የሚሰራው። በጣም ነው የሚወዱት ሰዎች ራሱ ወላሂ በጣም ነው የወደድኩት። እኔ ራሱ በጣም ነው የሚያምረው። እስኪወዱታላችሁ ሞክሩት። ድንች ትቀቅላላችሁ ልጣችሁ ማለት ነው። እራት በልካችሁ እኔ የተጠቀምኳቸው ወደ 5-6 ፍሬ ነው። እንደ ሰው ቤተሰብ እንደ ፋሚሊያችሁ ማለት ነው። ይሄንን በደንብ አድርጋችሁ ቆራርጣችሁ ስጨርሱ ትቀቅሉታላችሁ። እና ያለውን ነገር እስኪ በሂደት እናየዋለን ቤተሰቦቼ። ዛሬ ይህንን ላሳያችሁ ነው። ኢንሻአላህ ትወዱታላችሁ ብዬ አስባለሁ። በየቤታችሁ የምትሰሩት ነው። ዛሬ ደግሞ እኔ ጋር የሰራሁት ለየት ይላል ብዬ አላስብም። ብዙ ጊዜ የምታውቁት ነው። የመዳም ቅመሞች የመዳም ቤት የሚሰሩ ልጆች በእርግጠኝነት ታውቁታላችሁ። የበለጠ ግን በየቤቱ የሚሰራው ይለያያል ለማለት ያህል ነው። እኔ ኢንሻአላህ የተጠቀምኩት ሰደር ቆራርጬ ከጨረስኩ በኋላ ካሞን አድርጌ ያለው ትንሽዬ፣ ይሄ ጨው ነው። ትንሽዬ ጨው ጨመርኩኝ። ሎሚ ትንሽ እንዳትረሱ። ይሄ ፋብሪካ ነው፣ በርበሬ ማለት ነው። የተዘጋጀ ነጭ ሽንኩርትና ዝንጅብል፣ ከርኩም ያኔ ምንድነው የሚባለው እርድ በኢትዮጵያ ማለት ነው። ከዛ በኋላ ሚክስድ የሆነ ባህራት ጨመርኩኝ ማለት ነው። እነዚህን ከጨመርኩኝ በኋላ ሮብ ካላችሁ ሮብ ጨምሩ። ሮብ በጣም አሪፍ ነው። ያው ካላችሁ ስላችሁ ብዙ ጊዜ ባጨምሩም አዲ ነው፣ ችግር የለውም። ብትጨምሩ ግን የተሻለ ጣዕምና ለዛ ይሰጠዋል። ትንሽ ሎሚ ያርጉበት የተሻለ ጣዕም እንዲሰጠው ማለት ነው ሀባይቢ። ከዛ በኋላ እንደዚህ ዝግጅ አድርጋችሁ አዋህዳችሁ በደንብ አድርጋችሁ ታዋህዱትና ታስቀምጡታላችሁ ለተወሰነ ጊዜ። ፍሪጅ ብታስገቡ ደግሞ የተሻለ ነው የሚሆነው። በፕላስቲክ ሸፍናችሁ ግን ምንም ችግር የለውም። ባታስገቡትም የተወሰነች ትንሽ ደቂቃ ብትሰጡት ስለማነው 5 ደቂቃ 10 ደቂቃ ሰጣችሁት ካላስ ይበቃል። ከዛ ሽንኩርታችሁን አዘጋጁ። እንደዚህ ሽንኩርታችሁንም ያው እሱን ለማቁላላት ነው፣ ለዶሮው ነው እኔ ያዘጋጀሁት ያለሁት። በነገራችን ላይ ሽንኩርት የማይጠቀም ሰው አለ፣ ምንም ችግር የለውም። ሰው እንደየቤቱ መስራት ይችላል። እኔ ግን የተጠቀምኩት ነጭ ሽንኩርቱም አድርግ ያለው ያኔ የተሻለ በለፋችሁና አሪፍ ይሆንልኛል ብላችሁ ባስባችሁ ነው። በጣም አሪፍ አድርጋችሁ ለመስራት ከፈለጋችሁ ያኔ ግብአቶቹን በአግባቡ ብትጠቀሙ ነው የሚሻለው። አሁን ሽንኩርት ያለውና ሽንኩርት የሌለው አንድ አይደለም። ግን ነጭ ሽንኩርት ምናምን አድርጋችሁ ስትሰሩት የተሻለ ጣዕም ሞር ይሰጠዋል ማለት ነው። ከዛ በኋላ እኔ አቁላለሁኝ። ዘይቱን ካላችሁ በዘይቱን፣ ዘይት ካላችሁ በዘይት፣ ሰመን ካላችሁ በሰመን ወይም ቅቤ ካላችሁ በቅቤ፣ በየትኛውም ይሄዳል። የበለጠ ግን ሞር የሚጣፍጠው በቅቤ ነው፣ በገበታ ቅቤ ማለት ነው። ወይም ዘይቱን ተጠቀሙ። ያው ድንቻችን ከጎን እስከሚበስል ድረስ ድንቹ ላይ ትንሽ ጨው እንዳትረሱ፣ ትንሽ ጣባ አድርጉበት። ከዛ በኋላ የከተፋችሁትን ሽንኩርት ታቁላላላችሁ። እዚህ ጋር ደግሞ ያው ኮተቴን አላጠብኩትም፣ እያጠብኩትን ለማጠብ ሰብስቤዋለሁኝ እና ምናምን ተቀብቡበት። ልጆቹ ደግሞ ሰብስቦልኛለሁ። እንግዲህ በዛውም አያችሁት ማለት ነው አይደል? እሺ እዚህ ጋር እያቁላላሁኝ ነው እንደምታዩት ማለት ነው። ድንቼ በጎን እየበሰለ ነው፣ ሽንኩርቴን በጎን እየተቁላላ ነው። ትንሽ ጨው እያደረኩ ነው ቅድም እንዳልኳችሁ። ቤተሰቦቼ ወጥቼ ነበር ተመልሼ የመጣሁኝ። ያው እዚህ ጋር እንደምታዩት ዶሮውን እያቁላላሁት ነው ማለት ነው። ቤተሰቦቼ እየወጣው እየገባው በጣም እያቆራረጥኩኝ እየተጠራሁኝ በጣም ተቸገርኩኝ። ቪዲዮ ለመስራትም በጣም ተቸግሬያለሁ። እንደምታዩት የፈረንጅ ቃሪያን እንደዚህ አዘጋጅቻለሁኝ። 2 አይነት ከለር መጨረሻ ከተቁላላ በኋላ ነው የምትከቱት። በነገራችን ላይ ሽንኩርቱ ላይ እኔ ምንም አይነት ባህራት ወይም ቅመም አልጨመርኩም፣ ምክንያቱም ዶሮው ላይ ስላለ ማለት ነው። አንዲትን ቃሪያ ዝም ብዬ ለጣዕሙ ጠባሪ ጋያታለሁ፣ አነሳታለሁ። ያው አያቻት በጣም ስለሚያቃጥል እና እዛ ላይ ብዙ አይነት ቅመሞች አሉ። ፍልፍል አስወድም አለ፣
ስለዚህ በጣም ያቃጥላል። እና እዚህ ጋር የምታዩት ኩኪንግ ክሬም ወይም ደግሞ ክሬም ጠበኽ እጠቀማለሁ ትንሽ ለማላላት ያህል ለስላሳ እንዲሆንልኝ ወይም ደግሞ ሶስ እንዲሰራልኝ ስለፈለኩኝ ማለት ነው። ከዛ በኋላ ይህን ሰርታችሁ ከጨረሳችሁ በኋላ ወደ ሲኒያ ነው የምታዘዋወሩት ማለት ነው። ዛሬ ድምጽ ይሰማ አይሰማ ወላሂ አላወቅኩም። በጣም ይቅርታ፣ ድምጽ የራቀ ይመስለኛል። ውድ ቤተሰቦቼ በጣም ይቅርታ። ያው እዚህ ጋር ሶሴን እዚህ ላይ የዶሮውን ሶስ አርጌው እዚህ ላይ ሲኒያይ ላይ መለስኩት ማለት ነው። ወደ ሲኒያይ ካስገባሁት በኋላ እንደዚህ አርጌው እስኪቀዘቅዝ ድረስ ደግሞ ወደ ሌላ ስራ ገባለሁ ማለት ነው። እና ኢንሻአላህ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እንደምታደርጉኝ እርግጠኛ ነኝ። ውድ ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁኝ። እዚህ ጋር ሸበጥ ነው። ሸበጥ ከትፌ አዘጋጅቻለሁ። ያ ቅድም የቀቀልኩት ድንች ይሄንን ጅብን በመጠቀም እንትን አድርገዋለሁ፣ አቡካዋለሁ። ይሄን ጅብን እንግዲህ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ጅብን ሳህሊ ነው የሚባለው። ጅብን የካርቶን ጅብን ነው። እሱን እንትን አድርገዋለሁ። እያንዳንዱን እንትን እያደረኩኝ እጨምረዋለሁ ማለት ነው። የነቀልኩ ወረቀቱን ከዛ በኋላ ከሸበጡ ጋር በደንብ አድርጌ አዋህደዋለሁ። ከፋዝ ብትለብሱ የተሻለ ነው። በእጃችሁ ማድረግ ትችላላችሁ፣ በማማሰያ ለእናንተ በተመቻችሁ መልኩ ማስራት ትችላላችሁ። ለእኔ ግን በጣም ከፋዝ ስለምወድ ከፋዝ ተጠቅሜ ያለው። ዘይት ባትጠቀሙ ጥሩ ነው። ዘይት ብዙም ባታደርጉበት እጃችሁ ላይ ግን እንዳይዛችሁ ዘይቱን ወይም የሆነ ነገር ቀቡትና በደንብ አርጋችሁ አዋህዱት። በደንብ አርጋችሁ አዋህዱትና ትኩስ ነው፣ አቃጥሎኝ ነው እዚህ ጋር ሹካ የገባውበት። እና ውድ ቤተሰቦች በጣም ቀላል ነው ወላሂ ሞክሩት። በጣም የሚጣፍጥ ግን በጣም ቀላል የሆነ ምንም ነገር አይታችኋል። ግብአቱ ኮተት አይደለም። ድንችና ዶሮ ነው የተጠቀምኩት። ከዛ ውጭ ያሉት ቅመም ናቸው። ገብቷችኋል። በጣም ይቅርታ እና ከቃላት መዛባቴ ማለት ነው። እና ውድ ቤተሰቦቼ ኢንሻአላህ ተወዱታላችሁ ብዬ አስባለሁ። ወላሂ እኔ በጣም ወደውና አቅልዬ ማየው ስራ ብኖር ይሄ ነው። እና ውዶቼ ኢንሻአላህ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንደዚህ ካወጣችሁ በኋላ ምንድነው የምታደርጉት? ቤተሰቦቼ ወጥቼ ገባውኝ በድጋሚ ማለት ነው። ውድ ቤተሰቦቼ እንደምትመለከቱት ድንቹን በመጨረሻ እንደዚህ አደበልለዋለሁ በእጄ ማለት ነው። ትንሽ ዘይት አስነኩ እጃችሁን ከፋዙ ወይም ደግሞ እጃችሁ እየተጠባበቀ ድንቹ እንዳያስቸግራችሁ። አያስቸግርም ያን ያህልም፣ ግን ኖርማሊ ጽድት ያለ ስራ ለመስራት ከፈለጋችሁ ያሳምርላችኋል። እና እኔ ዘይት ትንሽ ተጠቅሜ ያለሁ። እንደዚህ ድብልል ሰርታችሁ ዶሮ ከስር እሱን ከላይ አድርጋችሁ ዙሪያውን ማስቀመጥ ማለት ነው። ድንች እንደውም አንሶኝ ነበር እኔ በጣም ያስለላሁት ትንሽ እያረኩ ምናምን። በጣም ፋሚሊ ብዙ ናቸው። የሚገርመው ነገር ወላሂ እንደነሱ ብዛት አልሐምዱሊላህ በምግብ አልቸገርም። ትንሽ ይሄ ነገር ከሰራው ይበቃቸዋል። እና ደስ የሚለው ነገር እና እዚህ ጋር ያው እሱን ያልኩበት ምክንያት ለምንድን ነው? አራርቃችሁ አድርጉ ለማለት ፈልጌ ነው። እሺ ድርድር ስላደረኩት እሱን አይታችሁ ድርድር አታደርጉ ለማለት ነው። በመጨረሻም ይኸው እዚህ ጋር ጅብን ሞዘሬላ አርጉበት። ከዛ በኋላ ደግሞ ኩኪንግ ክሬም ከላይ ወይም ከመጀመሪያም ቢሆን ብታፈሱበት የተሻለ ነው። ከመጀመሪያ አፍስሱና ከላይ ጅብን ሞዘሬላ ረሽ አርጉ። ሁለቱንም ደግሞ ሚክስድን ብትሰሩ ይሰራል። ሁለቱም ይሄዳል ማለት ነው። ግን የሚበልጠው ክሬም ጠበኩን መጀመሪያ አፍስሳችሁ ከዛ በኋላ እንትኑን ጅብን ሞዘሬላውን ብታደርግ የተሻለ ነው። ምክንያቱም ወደ ውስጥ አይገባም። ጅብኑን ከመጀመሪያ ካረጋችሁ ያ ወተቱ አይገባም ወደ ውስጥ ማለት ነው። ከላይ ነው የሚንሳፈፈው። ከስር ከሆነ ግን ይሄን ከላይ ስታደርጉት ከለሩንም ምኑን ሁሉም ነገር አሳምረዋል። ኢንሻአላህ ቅደም ተከተሉም አንዳንዴ ያው ማወቅ ግድ ይለናል። ውድ ቤተሰቦቼ ይኸውላችሁ እዚህ ጋር አራርቄ ያረኩት ስላነሰኝ ነው። ባያንሰኝ ኖሮ